በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለክሙ አርድእተ ልሳነ ግዕዝ የግዕዝ ቋንቋ ተማሪዎች እንዴት አላችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ በስምንተኛ ክፍል የክፍል 2 ትምህርታችን ማለትም የምዕራፍ 2 ክፍል 2 ትምህርታችን ላይ ተገናኝተናል ማለት ነው። በዛሬው ትምህርታችን እንግዲህ የምንመለከተው ስርዓተ ንባባት ነው። ጥቂት ከሰባተኛ ክፍልም ለማስታወስ እንሞክራለን ማለት ነው። እስቲ በአንድ ንባብ እንጀምር። የማቴዎስ ወንጌል ምዕራፍ 10 ቁጥር 17 ላይ ያለውን የግዕዝ ንባብ እናነበዋለን። ወተአቀቡ እምሰብ እኩያን እስመ ያገብኡክሙ ውስተ አዕዋዳት ወይቀስፉክሙ በምኩራባቲሆሙ ይላል። የአማርኛ ትርጉሙ ከክፎች ሰዎች ተጠበቁ፣ ወደ አደባባዮች ይወስዷችኋልና በምኩራባቸውም ይገርፏችኋልና ይላል። ጥሩ። እንግዲህ እንዴት ነው የግዕዝ መጻሕፍትን እንዴት ነው የምናነበው? ግዕዝ ምን አይነት ንባባት አሉ? በዋነኝነት 5 ስርዓተ ንባባትን በሰባተኛ ክፍል ትምህርታችን ላይ ተመልክተን ነበረ፣ ታስታውሱ እንደሆነ ማለት ነው። ስለዚህ ዛሬ እነሱንም እንደግማቸዋለን። ሌሎች ንዑሳን ንባባት እነሱም አሉ፣ እነሱንም አንድ ላይ እንመለከታለን ማለት ነው። ጥሩ። እስቲ ከመጀመሪያ ከአንደኛው ንባብ እንጀምር። አበይት ንባባት የምንላቸው የመጀመሪያው ወዳቂ ንባብ ነው። ወዳቂ ንባብ ማለት የመጨረሻውን ቃል ይዞ የሚወድቅ ማለት ነው። የመጨረሻውን ቃል ይዞ የሚወድቅ ለምሳሌ ወናሁ ይላል ምዕራፍ 6 ላይ ምዕራፍ 10 ቁጥር 6 ላይ ወናሁ ይላል ሁ። ስለዚህ ሁን ይዞ ነው የወደቀው ማለት ነው። እንደዚህ አይነት ንባቦች ምን ይባላሉ? ወዳቂ ንባቦች ይባላሉ ማለት ነው። ጥሩ። እንግዲህ ወዳቂ ንባብ በሁሉም ይጨርሳል። በሁሉም በግዕዝ፣ በካዕብ፣ በሳልስ፣ በራብዕ፣ በሐምስ፣ በሳድስ፣ በሳብዕ ይጨርሳል መጨረሻው ማለት። ለምሳሌ ወናሁ አልኩኝ አይደለ? ሁ ስንተኛ ፊደል ነው? ሁለተኛ ፊደል ነው። ካዕብ ነው ማለት ነው። ስለዚህ ወናሁ ወዳቂ ንባብ ነው። በሰባቱም ፊደል ይጨርሳል። ዝ ብቸኛዋ ነች። ዝ በመጨረሻዋ እቺ ዝ የምትሏ ማለት ነው። በሳድስ ዝ በሚለው የሚገኝ ብቸኛው በሳድስ የሚጨርሰው ወዳቂ ንባብ ዝ የሚለው ነው። በሌሎች ፊደላት ይጨርሳል። የሚጨርሱ ሌሎች ተናባቢዎች ምንድነው? ቃላቶች አሉ ማለት ነው። ለምሳሌ እስቲ እንመልከት። በግዕዝ ሲጨርስ እስቲ አሁን አንድ ነገር ልበልላችሁና ከዛ የትኛው ወዳቂ ንባብ እንደሆነ ትነግሩኛላችሁ። አሃደ ቃል ዘነገረከ ይኩን ከመ አቡከ። አንድ ቃል የነገረ እንደ አባትህ ይሁንልህ። ስለዚህ አሃደ ነው ያልኩት እንጂ አሃደ አላልኩም። አሃደ አይደል ያልኩት። ደ መጨረሻው ምንድነው? ግዕዝ ነው። ግን ምን አይነት ንባብ ነው? ወዳቂ። ስለዚህ አሃደ ክልኤተ ሰለስተ ስንል ምን አይነት ንባብ ነው? ወዳቂ ንባብ ነው ማለት ነው። በካዕብ ሲጨርስ ወይም ደግሞ በሁለተኛ ፊደል ሲጨርስ ቅድም አንብቤላችኋለሁ። ወናሁ ቁጥሮችም እንደዛ አሃዱ፣ ክልኤቱ፣ ሰለስቱ። ስለዚህ እነዚህ ንባብ ምንድን ናቸው ማለት ነው? ወዳቂ ንባቦች ናቸው። ጥሩ። በሳልስ ሲጨርስ ወይም በሶስተኛ ፊደል ሲጨርስ አሁን ቁጥሮች ጋር እንምጣ። አሃቲ ለምሳሌ ወነአምን በአሃቲ ጥምቀት እንላለን አይደለ? በአንዲት ጥምቀት እናምናለን። በምን በአንዲት አንዲት ሲል አንድ የነበረውን አንዲት ወይም አሃዱ የነበረውን ምን ማድረግ ማለት ነው? አሃቲ። ስለዚህ ቁጥሮችም ለጾታ ይጠቅማሉ ማለት ነው። አሃቲ ክልኤቲ እንላለን። እንደዚህ አይነት ንባባት ምን አይነት ንባባት ናቸው ማለት ነው? ወዳቂ ንባባት ናቸው። በራብዕ የሚጨርስ በራብዕ ደመና አንቲ ዘበአማን ደመና እንላለን አይደል? ውዳሴ ማርያም ዘረቡ ላይ ደመና። ስለዚህ ና ምን አይነት ፊደል ነው? ራብዕ ፊደል ነው። ስለዚህ በራብዕ ይጨርሳሉ ማለት ነው። በሐምስ ሲጨርሱ ለምሳሌ ምናሴ ስም ነው። ምናሴ እንላለን። ሙሴ ሴ
ሐምስ ፊደል ነው ማለት ነው። በሐምስ ይጨርሳሉ። በሳድስ ቅድም እንዳልኳችሁ ዝ በእንተዝ እንላለን። ወበእንተዝ በሳድስ የሚጨርሱ ማለት ነው። በሳብ የሚጨርሱ ቀዲሶ፣ ቀቲሎ፣ ያው ቀዲሶ ማለት ቀድሶ፣ ቀቲሎ ገድሎ እንደማለት ነው። ስለዚህ ቀዲሶ፣ ቀቲሎ እንላለን ማለት ነው። ስለዚህ በሳብም ይጨርሳሉ። ስለዚህ ወዳቂ ንባባት በሰባቱም ፊደላት መጨረሻ ላይ ልናገኛቸው እንችላለን፣ ከግዕዝ እስከ ሳብ ድረስ ማለት ነው። ግልጽ ነው አይደለ? በጣም ጥሩ። ወደ ሁለተኛው ንባብ እንሂድ። ተነሽ ንባብ ወተአቀቡ ብያችሁ ነበር ቅድም ወንጌሉን ሳነብ አይደል? ወተአቀቡ ተጠበቁ ማለት ነው። ስለዚህ ወተአቀቡ ምን አይነት ንባብ ነው? ተነሽ ንባብ ነው። ተነሽ ንባብ ነው። እንደውም መጽሐፋችሁ ላይ ምን ይላል? ቆጣ ያለ እንደ መቆጣት ያለ ንግግር ነው አይደለ? ወተአቀቡ ስል ትንሽ ቁጣ ነገር ይመስላል አይደለ? ግን ያው ስለሚነሳ ነው። ተነሽ ንባብ ስለሆነ ነው ማለት ነው። ጥሩ። አብዛኞቹ ንባባት እንግዲህ ከግስ የተመሰረቱ ናቸው። እነዚህ ተነሽ ንባባት ለምሳሌ ወተአቀቡ ይላል። አቀበ ከሚለው የግዕዝ ግስ የተገኘ ነው ማለት ነው። ጥሩ። እነዚህ ግሶች በግዕዝ ይጨርሳሉ። ለምሳሌ ቀተለ፣ ቀደሰ፣ ፈቀደ። ግልጽ ነው። መጨረሻቸው ምንድን ነው? ግዕዝ ነው ወይም ደግሞ የመጀመሪያ ፊደል ነው ማለት ነው። በከአብም የሚጨርሱ አሉ። ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ምን አላቸው? ሐዋርያትን ሁሩ ወመሃሩ አላቸው አይደል? ሂዱ አስተምሩ። ሁሩ ሂዱ አይደል? ወመሃሩ አስተምሩ። መጨረሻቸው ምንድን ነው? ካዕብ። ሁሩ ሩ፣ ወመሃሩ ሩ። ግልጽ ነው። ወተአቀቡ ቡ ካዕብ ነው ማለት ነው። ግልጽ ነው አይደለ? ስለዚህ እነዚህ ተነሽ ግሶች ወይም ደግሞ ተነሽ ንባባት ያላቸው ቃላት በምን ሊጨርሱ ይችላሉ? በካዕብም ሊጨርሱ ይችላሉ ማለት ነው። በሳልስስ ይጨርሳሉ አይደል? ለምሳሌ ሁሩ የነበረውን ምን ማድረግ እንችላለን? ሁሩ ለማን ነው? ለነሱ ወይም ለእናንተ ነው አይደለ? ሂዱ ማለት ነው። ላንቺስ ወይም ደግሞ እሷን ሂጂ ለማለት ከፈለኩኝ ምን እላታለሁ? ሁሪ አይደለ? ሂጂ፣ ሪ፣ ሁሪ። ከዛስ መሐሪ፣ አስተምሪ ልላት እችላለሁ። ገልጽ ነው አይደለ? ስለዚህ ሪ በሳልስ ይጨርሳል ማለት ነው። በራብስ ይጨርስስ ቀደሳ፣ ቀደሳ እንላለን። ቀደሳ ለምሳሌ የትንሣኤ መዝሙር ላይ ቀደሳ ወአክበራ ወአልዓላ እንላለን አይደል? ቀደሳ ወአክበራ ወአልዓላ መዝሙሩ ላይ ማለት ነው። ስለዚህ ቀደሳ ምን አይነት ነው? ተነሽ ንባብ ነው። ጥሩ። በሳብ ይጨርሳል። በሳብ ይጨርሳል። በሳብ ማለት የመጨረሻውን ፊደል ምን አድርጎ ማለት ነው? ሳብ ወይም ሰባተኛ አድርጎ። ለምሳሌ ቀትሎ፣ ቀትሎ ይላል። ሎ መጨረሻው ሎ ነው። ሎ። ንወድሶ፣ ንወድሶ መጨረሻው ምንድን ነው? ሶ፣ ሳብ። ስለዚህ የግዕዝ ተነሽ ንባብ በእነዚህ አሁን በዘረዘርኳቸው ፊደላት ይጨርሳል ማለት ነው። ጥሩ። ተጣይ ንባብ። ተጣይ ንባብ። ተጣይ ምን አይነት ንባብ ነው? እስቲ ከወንጌላችን እንመልከት። ምዕራፍ 10 ቁጥር 15 ላይ አማን እብለክሙ ይላል። አማን እብለክሙ፣ አማን። ስለዚህ ሳድስ ነው መጨረሻው። አማን። እንደዚህ አይነት ንባቦች ምን አይነቶች ናቸው? ተጣይ ንባባት ናቸው ማለት ነው። ስለዚህ በሰባተኛ ክፍል ትምህርታችን ላይ ታስታውሱ እንደሆነ እንደዚህ አይነት ንባባት ቅድመ መድረሻቸውን ወይም ደግሞ ከመድረሻው ፊደል በፊት ያለውን አንዱን ፊደል ያዝ አድርገው ነው የሚነበቡት ብለናል አይደል? አሁን አማን መጨረሻው ምንድን ነው? የዚህ ቃል መጨረሻው ፊደል ምንድን ነው? ን። ግን ሳነበው ምን ብዬ ነው ያነበብኩት? ከን በፊት ያለውን ማን ያዝ አድርጌ አማን ነው ያልኩት። ን ራሱ የተባለች ራሱ አትመስልም አይደል? እንጂ አማን አላልኩም። እንደዚህ አይነበብም። ስለዚህ አማን
እንላለን። እንደዚህ አይነት ንባባት ምን አይነት ንባባት ናቸው ማለት ነው? ተጣይ ንባብ። ለምሳሌ እንጨምር፣ ዮም ዛሬ ማለት ነው። ዮም እንላለን። ስለዚህ እንደዚህ አይነት ንባባት ተጣይ ናቸው። ሌላ እንጨምር እስቲ። አዳም አዳም አይባልም። አዳም ዳን ያዝ ያደርጋል። ስለዚህ ምን አይነት ንባብ ነው ማለት ነው? ተጣይ ንባብ። አዳም። ወደ ቀጣይ ንባብ እንሂድ። ሰያፍ ተነሽ፣ ሰያፍ ተነሽ። አሁንም እስቲ እዚህ ጋር ከወንጌላችን እንመልከት ማለት ነው። ጥሩ። የማቴዎስ ወንጌል ምዕራፍ 10 ከቁጥር ላይ የትኛውን እንመልከት? እሺ ቁጥር 13 ላይ እንመልከት እስቲ። ይህድር ይላል። ይህድር ለውእቱ ቤት ይህድር ይላል። ይህድር ግልጽ ነው። እርን የጠራሁት አይመስልም አይደለ? ግን ጠርቼዋለሁ። ይህድር ግን በደንብ ጎልቶ የሚነበበው ወይም የሚሰማው ድምፅ የትኛው ነው? ድ ይህድር ከሚሉት 4 ፊደላት ጎልቶ መጨረሻ ላይ ተነስቶ የሚታየው የሚነበበው ማን ነው? ድ ነው። ር ግን ያዝ ትደረጋለች ማለት ነው። ስለዚህ ይሄ ሰያፍ ተነሽ ንባብ ነው ማለት ነው። ገብርኤል ስል መጨረሻ ላይ የሰማችሁ ድምፅ የትኛው ነው? ኤ የሚለው ድምፅ ነው። ገብርኤል ልን ጠርቼዋለሁ፣ ግን ልን የጠራሁት አይመስልም። ግልጽ ነው አይደለ? ስለዚህ እንደዚህ አይነት ንባባት ሰያፍ ተነሽ ይባላሉ። ሰያፍ ተነሽ ይባላሉ። ስለዚህ እስቲ ከነዚህ ከአራቱ ንባባት የትኛውና የትኛው ተመሳሳይነት ያላቸው ይመስላችኋል? ልክ ናችሁ። ተነሽና ሰያፍ ተነሽ ተመሳሳይነት ይኖራቸዋል አይደለ? ግን ደግሞ ተጣይና ሰያፍ ተነሽ፣ ወዳቂና ተነሽ የሚያመሳስላቸው ነገር አለ። ምንድን ነው የሚያመሳስላቸው? ተነሽ የመጨረሻውን ቃል ይዞ ይነሳል። ወዳቂስ የመጨረሻውን ቃል ይዞ ይወድቃል። ሰያፍ ተነሽ የመጨረሻው ቃል ሳይሆን ከመጨረሻው ፊደል በፊት፣ ይቅርታ፣ የመጨረሻው ቃል ሳይሆን ከመጨረሻው ፊደል በፊት ያለውን አንድ ፊደል ይዞ ይነሳል። ተጣይም ከመጨረሻው ፊደል በፊት ያለውን አንድ ፊደል ይዞ ምን ይላል ማለት ነው? ይጣላል። ግልጽ ነው። ስለዚህ በዚህ መልኩ መረዳት እንችላለን ማለት ነው ንባባትን። ጥሩ። እስቲ ወደ ቀጣይ ንባባት ደግሞ እንሂድ። አራፊ ወይም ደግሞ ቋሚ ንባብ ይባላል። እያረፍን የምናነባቸው መጽሐፋችሁ ላይ ምን ይላል? ለምሳሌ አክብር አባከ ይላል። ስለዚህ ይህን ስናነብ አክብር አባከ ማለት እረፍት እየሰጠነው ነው እንጂ የምናነበው ሁሉንም እያያያዝ ነው አይደለም። ስለዚህ እንደዚህ አይነት ንባባት ምን ይባላሉ ማለት ነው? እያረፉ የሚነበቡ ወይም እየቆምን የምናነባቸው ንባባት ናቸው ማለት ነው። ሌላኛው ደግሞ ተናባቢ። እስቲ የማቴዎስ ወንጌል ምዕራፍ 1 ላይ ልመልሳችሁ። የማቴዎስ ወንጌል ምዕራፍ 1 ላይ ልመልሳችሁና እዛ ላይ እንመልከት። ምን ይላል? መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ይላል። ምዕራፍ 1 ቁጥር 1 መጽሐፈ ልደቱ። አሁን መጽሐፍ አንድ ቃል ነው፣ ልደት ሌላ ቃል ነው። ግን ሁለትና ከዛ በላይ የሆኑ ቃላትን እንደ አንድ ስናነባቸው ምን ይባላሉ? ተናባቢ። ስለዚህ ምን ብለን ያነበብን? መጽሐፈ ልደቱ ብለን ነው እንዳያነበብን አይደለም። መጽሐፈ ልደቱ ብለን ያነበብን። መጽሐፈ ልደቱ። ከዛስ ወልደ ዳዊት፣ የዳዊት ልጅ ማለት ነው። ወልደ ዳዊት። ወልድ ሌላ ቃል ነው፣ ዳዊት ሌላ ቃል ነው። ግን ሁለቱም ልክ እንደ አንድ ስናነባቸው ወልደ ዳዊት ይባላል ማለት ነው። ይህንን የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ እናገኘዋለን ማለት ነው። ጥሩ። ወደ ሌላ ንባብ እንሂድ። ወደ ሌላ ንባብ ላይ እንሂድ። ወይም ደግሞ ሌላ ምሳሌ ልስጣችሁ እዚሁ ካለ ወልደ አብርሃም። ወልደ አብርሃም። አሁን ወልድ አንድ ሌላ ነው፣ አብርሃም ሌላ ነው። ግን ሁለቱም ቃላት ልክ እንደ አንድ ስናናባቸው ምን ይሆናል? ወልደ አብርሃም እንጂ ወልደ አብርሃም አላልንም። በዚህ ምሳሌ መሰረት ወይም ደግሞ እዚህ ጋር ባለው ሐሳብ መሰረት ወልደ አብርሃም ብለን አላልንም። የሚነበበው ወልደ አብርሃም
ብለን ነው የምናነበው ማለት ነው። ስለዚህ እነዚህ ተናባቢዎች ደግሞ መጨረሻቸው በተለያየ ፊደላት ሊሆን ይችላል። በምን የሚለውን ነገር እንመልከት። በግዕዝ ይጨርሳሉ። ለምሳሌ በግዕዝ ይሄ ማለት ሁለቱን ቃላት ለማናበብ በግዕዝ የሚጨርስ ከሆነ የምንቀይርበት ሕግ ይለያል ማለት ነው። የምንቀይርበት ሕግ ይለያል። ለምሳሌ ዕፀ ሕይወት እንላለን። ዕፀ ሕይወት፣ መሰንቆ ዳዊት። አሁን ልብ በሉ። ዕፀ ሕይወት፣ ዕፀ ከዛ ሕይወት፣ ዕፀ ሕይወት፣ መሰንቆ ዳዊት፣ መሰንቆ ዳዊት። ዕፀ ምንድን ነው ፊደሉ? ግዕዝ ነው አይደለ? ዕፀ ከዛስ? ስለዚህ መጨረሻው ግዕዝ ስለሆነ ከሱ በኋላ የሚመጣው ቃል ምን መሆን አለበት ማለት ነው? ሳድስ። ዕፀ ሕይወት። ስለዚህ ግዕዝና ሳድስ ይናበባሉ ማለት ነው። ዕፀ ሕይወት። ሌላ መሰንቆ ዳዊት። ቆ ምን አይነት ፊደል ነው? ሐምስ፣ አምስተኛ ፊደል አይደለ? መሰንቆ ከዛስ? ዳዊት፣ ዳ ራብ። ስለዚህ ሐምስና ራብ ይናበባሉ ማለት ነው። ሌላስ? ጽጌ ሃይማኖት። ጽጌ አይባልም በግዕዝ ጽጌ ነው የሚባለው። ስለዚህ ጽጌ ሃይማኖት። ጽጌ እችኛዋ ጌ የምትሏ ፊደል ምን አይነት ነች? ሐምስ ነች። ከዛስ? ሀ ሃይማኖት ስንል ሀ ምን አይነት ፊደል ነው? ራብ። ጽጌ ሃይማኖት እንላለን ማለት ነው። ጽጌ ሃይማኖት እንላለን። ግልጽ ነው። ስለዚህ ይሄኛው በግዕዝ በሳብና በሐምስ ሲጨርሱ ማለት ነው። በራብ ሲጨርሱስ? በራብ ለምሳሌ ደመና ሙሴ። ደመና ሙሴ ና ምን አይነት ነው? ራብ። ደመና ሙሴ። ደብተራ ኦሪት። ደብተራ ኦሪት ራብ ፊደል ነች ማለት ነው። ራብ ፊደል ነች። ሌላ ባለ ሁለት ተናባቢ፣ ባለ ሶስት፣ ባለ አራት የሚሆኑ አሉ። ለምሳሌ ዕፀ ሕይወት ስንል ስንት ቃላት ናቸው ያናበብነው? ስንት ቃላት ነው ያናበብነው? ሁለት። ዕፅና ሕይወት፣ ዕፀ ሕይወት እንላለን ማለት ነው። ሶስት ቃላትን ስናናብስ ከመ ጽጌ ገዳም፣ ከመ አንድ፣ ጽጌ ሁለት፣ ገዳም ሶስት፣ ከመ ጽጌ ገዳም እንላለን። ከመ ጽጌ ገዳም ሶስቱን ስናናብ ማለት ነው። ባለ አራት ሲሆን ከመ ልደተ አቃቤ ቀም፣ ከመ ልደተ አቃቤ ቀም፣ ከመ አንድ፣ ልደተ ሁለት፣ አቃቤ ሶስት፣ ቀም አራት። ስለዚህ ተናባቢ ቅድም ስናብራራው ምን ብለን ያብራራነው? ሁለትና ከዛ በላይ የሆኑ ቃላትን ልክ እንደ አንድ ማናበብ። አሁን እንግዲህ አራት ፊደላት አራት ቃላት ነው ያሉት ከመ ልደተ አቃቤ ቀም፣ ግን ሳነበው እንደምንድን ያነበብኩት? ልክ እንደ አንድ እንጂ ነጣጥያ አላነበብኩት ማለት ነው። ስለዚህ ተናባቢዎችን እንዴት ማንበብ እንደምንችል በደንብ መረዳትና ማወቅ ይገባናል ማለት ነው። ስለዚህ 7ኛ ክፍል ትምህርታችን ላይ የነበረውን የንባብ ትምህርት አሁን 8ኛ ክፍል ላይ ስንገባ ትንሽ አዳብረነዋል ማለት ነው። ግን ሁልጊዜ ልምምድ ያስፈልገናል። ቅዱሳት መጽሐፍትን ማንበብ ያስፈልጋል ማለት ነው። ጥሩ፣ ለዛሬ የነበረን ትምህርት ይሄን ይመስላል። ጥያቄ ካላችሁ እንደተለመደው መጠየቅ ትችላላችሁ ማለት ነው። በቀጣይ በምዕራፍ 2 ትምህርታችን እንገናኛለን ማለት ነው። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን። ሰላም ቆዩ።